እንዴት ነው ግን የተዋወቃችሁት ከባለቤት? ከኔ ጋር ያው እዛው ሰፈር አንድ የኔ ጓደኛ አለ ጥላሁን የሚባል እንደ ጎበዝ መሰለ ሴታው ያው እግዚአብሔር ይመስገን በአሁኑ አመት አገባ እጄን ታገኛለህ እያልኩት ነበር። አገኘች አገባ። በሱ ነው እዛው እነሱ ሰፈር ነበረ። እሱ ቢፍቶ ኦሮሚያ ነው የሚሰራው። በሱ አማካኝነት ነው እንትና አለ በቃ የተዋወቃችሁ። እኔ ግን እሷ ራሱ እንዴት ከቁም ነገር ቆጥራ እንደ ባል እንዳረገች ይገርመኛል። ምክንያቱም አሁን እንኳን የተጫወትን አንድም ቦታ ላይ ቁም ነገር አታወራም። በዚህም እየታጠፍክ ወደ ቀልድ ነው የሚወስደው አእምሮ ነገሮች። እኔ እንጃ እንዴት አርጋ አሳመንካት ማለት ነው? እንግዲህ ማታ አሳመንኩ እስከ ማታ ቀኑ ሙሉ እንዴት ብታግባባት ነው? ቀኑ ሙሉ እየተጫወትን ነው። አገባኝ አይደል? አንዴ ራሴ እሷን ማረሰዋለሁ። የእውነታው ሰው እንደ ጭውውት ያደርገዋል እንጂ ከዛ እንደመጣሁ ከአሜሪካ እያመሸሁ አስቸገርኩኝ እና በፊት የተከራየችው በሰሜን ማዘጋጃ ወደ ውስጥ ነበር ለግለሰብ ቤት እና አጥሩ ስር ዛፍ አለ። ላስደንግጠው ብላ ጆንያ ለብሳ ጠበቀች። እሷ ልገባ ሰው አላለችም። ሲሊፐሯን አይቼዋለሁ ዛፍ ላይ። በስመ አብ ወወልድ ወመንፈስ ቅዱስ። ምንድን ነው ስል ሴጣን ነኝ። ምን ሴጣን ነኝ? እህትሽን አግብቼ በኖርኩ ምንድን ነው የምትይኝ? አንዱሽ እህትሽን አግብቼ በኖርኩ ምን አድርግ ነው የምትይኝ? ይሄ እውነት ነው ወይስ ቀልድ? አይ እውነት የምር እንዴ ምን አለች? አንድ በዋሽ ቁጥ እኮ ማርካኛለች። እኔ ከምር እሷም እንዳንተው ቀልድ ጨዋታ በጣም ነች። ኃይለኛ ነች፣ ኃይለኛ ነች። እሺ ጎረቤት ከሰል እሳት ምናምን ተውሰ ምናምን እነመያንተመያ ተውሰው ያውቃሉ አይደል? ከሰል እኔ ቤት ይዘው ሲመጡ ልክ ልወጣ ስል ነው እሳት አልተያያዘም ስል አይ አንዴ ትጥፋልን ቦክ ምራቋ ራሱ ቤንዚን ነው የምትለው። ቦክ የሺሻ ከሰል ነው የምታረግልኝ። ቦክ ስትለው ቀይ ኃይለኛ ነች።